ከ60 ዓመት በኋላ በእግር ላይ የሚታይ የመክሳት ስሜት፣ የጉልበት መንቀጥቀጥ ወይም ደረጃ የመውጣት መቸገር በዕድሜ መግፋት ምክንያት የሚመጣ የማያመልጡት ዕጣ ፈንታ ይመስላል። እውነታው ግን ፈጽሞ ከዚህ የተለየ ነው። ብዙዎቻችን አዛውንት ወላጆቻችን አቅም ሲያንሳቸው የበሬ ስጋ፣ የዶሮ ወጥ ወይም የተቀቀለ እንቁላል ብናበላቸው ጉልበት ያገኛሉ ብለን እናስባለን። ነገር ግን ከ50 ዓመት በኋላ በተፈጥሮ በሚቀንስ የምግብ መፍጨት አቅም ምክንያት ሆዳችንና ህዋሶቻችን እነዚህን ከባድ የእንስሳት ፕሮቲኖች መፍጨትና ወደ ደም መቀየር ያቅታቸዋል። ይህ ሳይንሱ አናቦሊክ ሬዚስታንስ ወይም የጡንቻ ፕሮቲንን የመቃወም አቅም የሚለው ምስጢራዊ እንቅፋት ነው። ውጤቱም ምንም ያህል ስጋና እንቁላል ብንመግባቸውም የእግር አቅም ማነስ፣ ሚዛን ማጣትና የጉልበት ድካሙ እየባሰ መሄዱ ብቻ ነው። ነገር ግን የጤና ተመራማሪዎች ያረጋገጡት አዲስ ሳይንሳዊ ተአምር አለ። የሆድ ዕቃን ሳያደክሙ በቀጥታ ወደ ደም ስርን በመግባት ከእንቁላልና ከስጋ በእጥፍ በላቀ ሁኔታ የጡንቻ ህዋሳትን በጥቂት ሳምንታት ውስጥ የሚያድሱ 5 አስደናቂ ፍሬዎች አሉ። እነዚህን 5 ተፈጥሯዊ መድኃኒቶች በቤት ውስጥ እንዴት፣ በምን ያህል መጠንና በየትኛው ሰዓት መመገብ እንዳለብን በዝርዝር እንመለከታለን። ከዛ በፊት ግን አንድ ጥያቄ ልጠይቃችሁ። አሁን እድሜያችሁ ስንት ነው? ቪዲዮውንስ ከየት ሀገር ሆናችሁ ነው የምትመለከቱት? አሁኑኑ ኮሜንት ላይ ጻፉልኝ። አሁን ቀጥታ ወደ 5ቱ ተአምረኛ ፍሬዎች እንለፍ። 5ኛ ላይ የምናገኘው የሄምፕ ፍሬ ወይም ሄምፕ ሲድስ ነው። የበሬ ስጋ፣ የዶሮ ወይም የዓሳ ፕሮቲን ካልተመገብን አቅም አናገኝም የሚለውን ያረጀ አስተሳሰብ ሙሉ በሙሉ የሚሰብረው ተአምረኛ ፍሬ የሄምፕ ፍሬ ነው። ይህ ፍሬ በፕሮቲን መጠኑና ጥራቱ መላውን የሳይንስ ዓለም ያስደመመ ነው። በውጤቱም በጥቂት ማንኪያዎች ብቻ ከትልቅ እንቁላል በላይ የሚበልጥ አቅም ይሰጠናል። በ3 የሾርባ ማንኪያ የሄምፕ ፍሬ ውስጥ ብቻ ሙሉ 10 ግራም ንጹህ ፕሮቲን ይገኛል። እንዴት ካላችሁኝ የሄምፕ ፍሬ በውስጡ 65% ያህሉ ኤድስቲን የተባለ እጅግ ድንቅ የፕሮቲን አይነት ይዟል። ከሰውነታችን የደም ፕላዝማ ጋር ተመሳሳይ መዋቅር ስላለው የሆድ ዕቃችንን አንዳች ሳይጫንና ሳያደክም በቀጥታ ወደ ጡንቻ ህዋሶቻችን ገብቶ ይዋሃዳል። በካናዳ ሀገር የተደረገ ጥናት እንደሚያሳየው በየቀኑ የሄምፕ ፍሬ የተመገቡ አዛውንቶች የጡንቻ ብርታታቸው በከፍተኛ ሁኔታ ጨምሯል። በዕድሜ ምክንያት የሚመጣ የቁስለትና የቁርጥማት ወይም አርትራይቲስ ህመማቸው በጥቂት ቀናት ውስጥ ከስሟል። ከዚህም በላይ ፍሬው እጅግ ተመጣጣኝ የሆነ የኦሜጋ 6 እና ኦሜጋ 3 ቅባቶች ጥምረት ስላለው በዕድሜ ምክንያት የሚመጣን ስር የሰደደ ማበጥ፣ የጅማት ህመምና የጡንቻ መላላጥ ይከላከላል። በውስጡ ያለው ተፈጥሯዊ ክሎሮፊል ደግሞ ወደ ጡንቻዎቻችን ኦክሲጅን በበቂ ሁኔታ በማሰራጨት በእንቅስቃሴ ወቅት የሚመጣን የትንፋሽ ማጠርና የእግር ማበጥ ሙሉ በሙሉ ያጠፋል። አጠቃቀሙም በቀን ከ3 እስከ 4 የሾርባ ማንኪያ የሄምፕ ፍሬን በቀኑ ክፍለ ጊዜያት ከፋፍለው መውሰድ ይመከራል። ጥሬውን በሰላጣ ላይ፣ በጁስ፣ በሾርባ ወይም ገንፎ ላይ በመነስነስ መመገብ ይቻላል። ይህንን ፍሬ በፍጹም በከፍተኛ ሙቀት ማብሰል፣ መቀቀል ወይም መቁላት የለብዎትም። ከፍተኛ ሙቀት በውስጡ ያሉትን እጅግ ጠቃሚ ቅባቶችና የፕሮቲን መዋቅሮች ሙሉ በሙሉ ያበላሻቸዋል። ቁጥር 4 ላይ የምናገኘው ኪኖዋ ነው። በሀገራችን አብዛኛው ሰው ኪኖዋን ሲያይ እንደ ማሽላ፣ ገብስ ወይም ሩዝ ያለ ተራ እህል አድርጎ ይቆጥረዋል። ነገር ግን እውነታው ከዚህ ሙሉ በሙሉ የተለየ ነው። ኪኖዋ ተራ የእህል ዘር ሳይሆን ትክክለኛ የተፈጥሮ መድኃኒት ነው። ይህ ፍሬ ለአዛውንቶች አዲስ የጥንካሬ አቅም የሚሰጥ በምድር ላይ የሚገኝ ብርቅዬ ተፈጥሯዊ ስጦታ ነው። ኪኖዋ በዕድሜ ገፋ ላሉ ሰዎች ለጡንቻዎቻቸው እድገትና ጥንካሬ የሚያስፈልጉትን 9ኙንም አስፈላጊ አሚኖ አሲዶች በአንድ ላይ አሟልቶ ይዟል። የታዋቂው ኮርኔል ዩኒቨርሲቲ ጥናት እንደሚያሳየው ከ60 ዓመት በላይ የሆኑ ሰዎች ከእንቁላል የሚያገኙትን ፕሮቲን መምጠት የሚችሉት 60% ያህሉን ብቻ ሲሆን የኪኖዋን ፕሮቲን ግን እስከ 85% ድረስ በቀላሉ መምጠት ይችላሉ። ይህ እንዴት ሊሆን ቻለ ካላችሁኝ፣ ኪኖዋ በሰውነታችሁ ውስጥ እንደ ስፖንጅ አስቡት። ውሃ እንደሳበ ወዲያውኑ እንደሚስፋፋው ሁሉ ኪኖዋም የሆድ ዕቃችንን አንዳች ሳያደክም የተቀናጀውን ፕሮቲን በፍጥነት ወደ ደምና ጡንቻችን ይመጣል። በተጨማሪም በውስጡ ኤክዲስትሮን የተባለ ተፈጥሯዊ የጡንቻ መጠናከሪያ ውህድ ስላለው ያለምንም የጎንዮሽ ጉዳት የአዛውንቶችን የእግርና የጉልበት ጡንቻዎች ያጠነክራል። አጠቃቀሙም ኪኖዋን ለመመገብ ወርቃማው ሰዓት ጠዋት ከእንቅልፍ ከተነሱ በኋላ ባሉት የመጀመሪያዎቹ 2 ሰዓታት ውስጥ ነው። ምክንያቱም በዚህ ሰዓት ጡንቻዎቻችን ከፍተኛ የፕሮቲን ረሃብ አለባቸው። በአንዲት አነስተኛ ሳህን የተቀቀለ ኪኖዋ በሾርባ አፍልተው ቢመገቡት የጅማት ህመምን በፍጥነት ይቀርፋል። ለበለጠ ጥቅም ደግሞ ትንሽ ጥቁር ቁንዶ በርበሬ ጣል ያድርጉበት። በውስጡ ያለው ፓይፐሪን የሰውነትን የመምጠጥ አቅም በ20% ይጨምረዋል። ቁጥር 3 ላይ የዱባ ፍሬን እናገኛለን። ብዙ ቤቶች ላይ ወጥ ከተሰራ በኋላ እንደ ተራ ቆሻሻ ተጥሎ የሚደፋው ድንቅ ፍሬ
አሁን ደግሞ በዝርዝራችን 3ኛ ደረጃ ላይ ተቀምጧል። የዱባ ፍሬ የሰውነታችንን የሆርሞን ስርዓት በከፍተኛ ሁኔታ የሚያነቃቃ ተፈጥሯዊ መድኃኒት ነው። በተለይም በእድሜ መጨመር ምክንያት በወንዶችም ሆነ በሴቶች ላይ የሚቀንሰውን ተፈጥሯዊ የጥንካሬ ሆርሞን ወይም ቴስቴስትሮን እንደገና እንዲያንሰራራ ያደርጋል። በአንዲት እፍኝ ወይም 28 ግራም የዱባ ፍሬ ውስጥ ብቻ 9 ግራም ንጹህ ፕሮቲን ይገኛል። ከዚህም በላይ ለሰውነት ጥንካሬ እጅግ አስፈላጊ የሆኑት ዚንክ፣ ማግኔዥየምና አይረን በትክክለኛው መጠን ተመጣጥነው ይገኛሉ። ይህ ፍሬ በውስጡ ትሪፕቶፋን እና አርጀኒን የተባሉ ብርቅዬ አሚኖ አሲዶችን ይዟል። ይህንን ሂደት በሰውነታችን ውስጥ እንደ ማደሻና ጥገና ክፍል አድርጋችሁ አስቡት። ማታ በምንተኛበት ጊዜ እነዚህ ውህዶች የአእምሯችንን እጢ በማነቃቃት የሰውነት ማደሻና ጡንቻ መጠገኛ ሆርሞኖች በብዛት እንዲመረቱ ያደርጋሉ። በጀርመን ሀገር የተደረገ ጥናት እንደሚያሳየው በየቀኑ 3 የሾርባ ማንኪያ የዱባ ፍሬ የተመገቡ አዛውንቶች የፍሬ ሆርሞን መጠናቸው በ23% ጨምሯል። ይህም ያለምንም መድኃኒት የተፈጥሮ ጉልበትና የጡንቻ መጠን እንዲያብብ አድርጓል። አጠቃቀሙም የዱባ ፍሬን በቡና መፍጫ ፈጭተው ዱቄቱን መጠቀም ለአዛውንቶች የምግብ መፈጨት ስርዓት እጅግ ቀላል ያደርገዋል። ይህንን ዱቄት በጠዋት አጃ፣ ገንፎ ወይም ከእርጎ ጋር ደባልቆ መውሰድ የደም ስሮችን በማስፋት የደም ዝውውርን ያፋጥናል። ከምግብ 2 ሰዓት በፊት ወይም በባዶ ሆድ መውሰድ ሙሉ የጥንካሬ ጥቅሙን ይሰጠናል። እዚህ ጋር ትልቅ ማስጠንቀቂያ ልስጣችሁ። የዱባ ፍሬ እንዲሁ መብላት የሆድ ዕቃችን ፕሮቲኑን እንዳይመጥ የሚያግዱ ተፈጥሯዊ ኢንዛይሞች ስላሉት ጥሬውን መብላት አይመከርም። ፍሬውን በተመጣጠነ ሙቀት ለ15 ደቂቃ መቁላት ወይም ለጥቂት ሰዓታት በጨው ውሃ ዘፍዝፎ ማቆየት እነዚህን መጥፎ ኢንዛይሞች ያጠፋቸዋል። በተጨማሪም ዚንክና ካልሲየም በሰውነት ውስጥ የመምጠጥ ፉክክር ስለሚያደርጉ የዱባ ፍሬን በካልሲየም ከበለጸጉ የወተት ተዋጽኦች ጋር በአንድ ላይ አይወሰዱት። ቁጥር 2 ላይ የምናገኘው የቺያ ፍሬ ነው። በሁለተኛ ደረጃ ላይ የተቀመጠውና የታሪክ ምስክርነት ያለው ተአምረኛ ፍሬ ደግሞ የቺያ ፍሬ ወይም ቺያ ሲድስ ነው። ጥንታውያኑ የአዜቲክ ተዋጊዎች ለረጅም መንገድና ለጦርነት አቅም ለማግኘት ለቀናት ያለምንም ተጨማሪ ምግብ የቺያ ፍሬን ብቻ ይጠቀሙ እንደነበር በታሪክ ይታወቃል። በሁለት የሾርባ ማንኪያ የቺያ ፍሬ ውስጥ ብቻ 5 ግራም ንጹህና ፈጣን ፕሮቲን ይገኛል። ነገር ግን የቺያ ፍሬ ዋና ሳይንሳዊ ተአምሩ ከውሃ ጋር ሲገናኝ እስከ 12 እጥፍ የማበጥና የመስፋፋት አቅም አለው። ይህንን ሂደት በሰውነታችን ውስጥ እንደ ተንቀሳቃሽ የውሃና የምግብ ባንክ አድርጋችሁ አስቡት። አዛውንቶች ምግብ ሳይወስዱ ረጅም ሰዓት በሚቆዩበት ጊዜ የቺያ ፍሬ የያዘውን ፕሮቲንና ውሃ በዝግታና በወጥነት ለሰውነታችንና ለጡንቻዎቻችን ያቀርባል። ይህም በረጅም የጾም ወይም የምግብ እረፍት ሰዓት የሚከሰተውን የጡንቻ መሳሳትና የሰውነት መዛል ይከላከላል። ከዚህም በላይ የቺያ ፍሬ ከወተት በ5 እጥፍ የሚበልጥ ከፍተኛ ካልሲየም በውስጡ አካቶ ይዟል። በውስጡ ያለው ቦሮን የተባለ ልዩ ንጥረ ነገር ደግሞ አጥንታችን ካልሲየምና ቫይታሚን ዲን በቀላሉ እንዲመጥ ይረዳል። ውጤቱም በሀገራችን አዛውንቶች ላይ በስፋት የሚታየውን የጉልበት ቁርጥማት፣ የአጥንት መሳሳትና የጡንቻ መኮማተር በአጭር ጊዜ ውስጥ ይቀርፋል። አጠቃቀሙም 2 የሾርባ ማንኪያ የቺያ ፍሬን ከ1 ኩባያ ውሃ ወይም የኮኮናት ውሃ ጋር ለ20 ደቂቃ ዘፍዝፎ ማቆየት ያስፈልጋል። የተፈጠረውን የቺያ ጄል ከቁርስ በፊት፣ ከሰዓት በኋላ ወይም ማታ ከመኝታ በፊት ከትንሽ ማር ጋር ደባልቀው መጠጣት ይቻላል። ማታ ሲወሰድ በእንቅልፍ ወቅት የጡንቻ ጥንካሬና ጥገና እንዲፋጠን ያደርጋል። ነገር ግን ደረቁን የቺያ ፍሬ በፍጹም ጥሬውን እንዳይመገቡ። ደረቁን የቺያ ፍሬ መብላት የሰውነትን ውሃና ፈሳሽ ይመጥና ለምግብ መፈጨት ችግር፣ ለጉሮሮ መታነቅና ለከፍተኛ ድርቀት ያጋልጣል። ስለዚህ ሁልጊዜ በውሃ ዘፍዝፈው ጄል ከሆነ በኋላ ብቻ መጠቀም አለብዎት። ቁጥር 1 ላይ የምናገኘው ተልባን ነው። በዝርዝራችን አንደኛ ደረጃ ላይ የተቀመጠውና በሀገራችን በየቦታው በስፋት የሚገኘው የጥንካሬዎች ሁሉ ንጉስ ተብሎ የሚጠራው ተልባ ነው። ተልባ ለጡንቻ እድገት፣ ለሆድ ዕቃ ጤናና ለሙሉ አካል ጥንካሬ ቁጥር 1 ተአምረኛ ፍሬ ነው። በሁለት የሾርባ ማንኪያ የተፈጨ ተልባ ውስጥ ብቻ 6 ግራም ከፍተኛ ጥራት ያለውና በቀላሉ የሚመጠጥ ፕሮቲን ይገኛል። ነገር ግን የተልባ ትልቁ ሳይንሳዊ ሚስጥር በውስጡ ያለው ሊግናንስ የተባለው ኃይለኛ ተፈጥሯዊ ንጥረ ነገር ነው። ይህንን ሂደት በሰውነታችን ውስጥ ጡንቻዎች ህይወት እንዲዘሩ የሚያደርግ አድርጋችሁ አስቡት። ጃፓን በሚገኝ ታዋቂ ዩኒቨርሲቲ የተደረገው ጥናት እንደሚያሳየው ተልባ በእድሜ ምክንያት የሚመጣን የጡንቻ መሳሳትና መክሳት ሙሉ በሙሉ የመመለስ አቅም አለው። በየቀኑ የተፈጨ ተልባ የተመገቡ ከ60 ዓመት በላይ የሆኑ አዛውንቶች በ3 ወር ውስጥ ብቻ አስደናቂ የጡንቻ ጥንካሬ ለውጥ አግኝተዋል። ከዚህም በላይ ተልባ በውስጡ አልፋ ሊኖሌኒክ አሲድ ወይም ALA የተባለ ከፍተኛ ተፈጥሯዊ ኦሜጋ 3 ቅባት ይዟል። ይህ ውህድ የደም ስሮችን በማጽዳት የደም ግፊትን በማስተካከልና በሰውነት ውስጥ ያሉ ስር የሰደዱ ቁስለቶችን በማጥፋት
ወደ ጡንቻዎች የሚደረገውን የፕሮቲን ስርጭት ያፋጥናል። አጠቃቀሙም አንድ የሾርባ ማንኪያ አዲስ የተፈጨ ተልባ በሞቀ ውሃ አዋህዶ ለ10 ደቂቃ ማቆየት። ውህዱ ጄል የመሰለ ባህሪ ሲያመጣ ጠዋት በባዶ ሆድ መጠጣት ወርቃማው አሰራር ነው። ይህም በእድሜ ምክንያት የሚመጣን የጡንቻ መላላት በከፍተኛ ሁኔታ ይከላከላል። ነገር ግን ተልባን የመጠቀሚያውን ሚስጥር ካላወቁ አንዳች ጥቅም አያገኙም። ሙሉውን የተልባ ፍሬ ሳይፈጩ እንዲሁ በውሃ በጥብጠው ቢወስዱት የሆድ ዕቃችን ሳይፈጨው በቆሻሻ መልክ ያወጣዋል። በሌላ በኩል ደግሞ ተልባ ከተፈጨ በኋላ በአየር ከተነካካ በውስጡ ያለው ጠቃሚ ቅባት በፍጥነት ይበላሻል። ስለዚህ ተልባን በየቀኑ ልክ ልንጠቀም ስንል መፍጨት ወይም ከተፈጨ በኋላ አየር በማያስገባ ዕቃ አድርጎ በፍሪጅ ውስጥ ማቆየት ግዴታ ነው። በአጠቃላይ የሄምፕ ፍሬ፣ ኪኖዋ፣ የዱባ ፍሬ፣ የቺያ ፍሬና ተልባ ከ60 ዓመት በኋላ ቢሆንም የሰውነትን ጥንካሬ የሚመልሱ ተፈጥሯዊ መድኃኒቶች ናቸው። በዕድሜ ምክንያት የሚመጣን የጉልበት ድካምና የእግር መሸብሸብ በምግብና በትክክለኛ አጠቃቀም ሙሉ በሙሉ መከታተልና መከላከል ይቻላል። ዋናው ቁልፍ እነዚህን ፍሬዎች አዘጋጅቶ በቋሚነትና በትክክለኛው ሰዓት መመገብ ነው። አሁኑኑ ከእነዚህ ፍሬዎች አንዱን መርጠው በቤትዎ መተግበር ይጀምሩ። ለውጡን በጥቂት ሳምንታት ውስጥ ያዩታል። ይህ መረጃ ለወላጆቻችሁና ለምትወዷቸው አዛውንቶች በጣም አስፈላጊ በመሆኑ አሁኑኑ ሼር በማድረግ ያካፍሏቸው። ተመሳሳይ በሳይንስ የተደገፉና ለጤናዎ የሚረዱ አዳዲስ መረጃዎች ሁልጊዜ እንዲደርሶት አሁኑኑ ሰብስክራይብ አድርገው የደወል ምልክቷን ይጫኑ። ቀጣይ እስከምንገናኝ ጤና ይስጣችሁ። ቻው።